ሰላም ጤና ይስጥልኝ ቅናስ አሰርቲክ ተከታታዮች እንደምናችሁ የአዲስ አበባ ከተማ ሰፈሮች ስያሜያቸውን ያገኙት በተለያዩ ምክንያቶችና አጋጣሚዎች ነው እነዚህንም በተለያዩ ዘርፎች ከፍሎ በቅድሚያ ተከተል ማየት ይቻላል በርካታዎቹ የከተማዋ ቀደምት ሰፈሮች ስያሜያቸውን ያገኙት በቤተ መንግስት ዙሪያ መሬት በጉልት መልክ በተሰጣቸው መሳፍንቶችና መኳንንቶች ስም ነው በዚህ መልክ ስያሜያቸውን ካገኙ ሰፈሮች መካከል ራስ መኮንን ሰፈር ራስ ተሰማ ሰፈር ራስ ብሩ ሰፈር ፊታውራሪ ሀብተ ጊዮርጊስ ሰፈር ራስ ስዩም ሰፈር ደጃዝማች ውቤ ሰፈር ነጋድራስ ኃይለ ጊዮርጊስ ሰፈር ደጃዝማች ዘውዱ አቦካራን ሰፈርና ሸጎሌ የአሶሳ ገዢ በነበሩት በሼክ ኦጀሌ አልሐሰን የተሰየመው ሰፈር ይጠቀሳሉ ከነዚህም ሰፈሮች መካከል ደጃዝማች ውቤ ሰፈር በተለይ ከጣሊያን ወረራ በፊት በሴተኛ ዳሪነት የሚተዳደሩ ነዋሪዎች በከፍተኛ ደረጃ ከሚገኙባቸው የከተማዋ ሰፈሮች አንዱ እንደነበር ይነገራል በዚህም ሳቢያ በስነቃል በርካታ ግጥሞች በዚህ ሰፈር ዙሪያ ተገጥመዋል ከነዚህም መካከል ደጃቹቤ ሰፈር ምን ሰፈር ሆነች ያችም ልጅ አገባች ያችም ልጅ ታጨች ደጃቹቤ ሰፈር ሲጣሉ ወዳለው ገላጋይ መስዬ ገሊትና ያለው ደጃቹቤ ሰፈር የሚሰራው ስራ ጠይሟን በጥፊ ቀዩን በከዘራ የሚሏት ይገኝበታል በሁለተኛ ደረጃ ደግሞ ከመላው የሀገሪቱ ማዕዘናት መተው አዲስ አበባ በሰፈሩ ብሔረሰቦች የተመሰረቱ ሰፈሮች ይጠቀሳሉ በዚህ መልክ ከተመሰረቱ ሰፈሮች መካከል ለአብነት አድሬ ሰፈር ጎፋ ሰፈር ወሎ ሰፈር ወርጂ ሰፈር ወንዜ ሰፈርና ሶማሌ ተራ ይገኙበታል የወርጂ ሰፈርን የመሰረቱት የወርጂ ብሔረሰብ አባላትና በቆዳና በበርኖስ ንግድ የተሰማሩ እንደነበሩ ይነገርላቸዋል በተመሳሳይ መልኩ የሶማሌ ተራ ነዋሪዎች ዋነኛ መተዳደሪያቸው የሻይ ቤት ስራ እንደነበር ይታመናል በሶስተኛው ደረጃ በተለያዩ ሙያዎች ተሰማርተው በተለይም በቤተ መንግስት የተለያዩ የሥራ ድርሻ በነበራቸው ባለሙያዎች የተቆረቆሩ ሰፈሮችን እናገኛለን እነዚህም ከብዙ በጥቂቱ ሰራተኛ ሰፈር ዘበኛ ሰፈር ስጋ ቤት ሰፈር ኩባንያ ሰፈር ጠመንጃያሽ ሰፈር ካህን ሰፈር በኋላ ገዳም ሰፈር ገባር ሰፈር ሰረገላ ሳቢ ሰፈርና ዋስንቄ ሰፈርን ያካትታሉ ሰራተኛ ሰፈር በአጼ ምኒልክ ቤተ መንግስት በእደ ጥበብ ሙያ በተሰማሩ ነዋሪዎች የተመሰረተ ሰፈር ነው የሰፈሩ መስራቾች ዋነኛ ሙያቸው የብረታ ብረት ስራ እንደነበር ይነገራል ይህም የተለያዩ የብረታ ብረት ውጤቶችን ለምሳሌ ማረሻ የፈረስ እርካቦን የቤት ዕቃዎች የጋሻና የጦር የጠመንጃ እድሳትን ይጨምራል በከተማዋ ከሚኖሩት የውጭ ተወላጆች መካከል ጥቂቶቹ የሚኖሩት በዚሁ ሰፈር ነበር ከነዚህም የውጭ ነዋሪዎች መካከል ሙሴ ሚናስ ሄርቢግን ነበሩ ዘበኛ ሰፈር የቤተ መንግስቱ ጠባቂዎች ወይም የእልፍኝ ዘበኞች የሰፈሩበት ሰፈር ሲሆን ገባር ሰፈር ደግሞ ከተለያዩ የሀገሪቱ ክፍለ ሀገር እንደማር እህልና ከብት በመሳሰሉት ምርቶች አመታዊ ግብር ለመክፈል ወደ ከተማዋ በሚመጡ ግለሰቦች የተመሰረተ ሰፈር እንደሆነ ይነገራል የውሃ ስንቄ ሰፈር መስራቾች ደግሞ መደበኛ ክፍያ የሌላቸው እና ስንቃቸው ውሃ ብቻ የሆነ የጦሩ አባላት የሰፈሩበት ሰፈር እንደነበር ይነገራል በሌላ በኩል ጥቂት የማይባሉ የአዲስ አበባ ሰፈሮች ስያሜያቸውን ያገኙት በተለያዩ አጋጣሚዎች ክስተቶችና ታሪካዊ ክንዋኔዎች ነው ሰባራ ባቡር ሪ በከንቱ ዶሮ ማነቂያ አፍንጮ በር 4 ኪሎ 6 ኪሎ 5 ኪሎ ጣሊያን ሰፈር 22 ማዞሪያ ሽሮሜዳና ንፋስ ስልክ ተብለው የሚጠሩት ሰፈሮች በዚህ ዘርፍ መፈረጅ ይችላሉ ሰባራ ባቡር ሰፈር ስያሜውን ያገኘው ሙሴ ሰርኪስ ተርዚያን በሚባል አርሜኒያዊ ነጋዴ አማካኝነት ከውጭ ሀገር መጥቶ አሁን ስያሜውን ባገኘበት ቦታ ተበላሽቶ በቀረው የመንገድ መስሪያ ተሽከርካሪ ሮለር ምክንያት ሰፈሩ ሰባራ ባቡር እንደተባለ ይነገራል ሀገሬው የሰርኪስ ባቡር እያለ የሚጠራው መሳሪያ አዲስ አበባ በደረሰ ጊዜ የሚከተለው ግጥም ተገጥሞለት ነበር
ባቡሩ ሰገረ ስልኩም ተናገረ ሚኒሊክ መላክ ነው ልቤ ጠረጠረ በሌላ በኩል ከአድዋ ጦርነት በኋላ በድል አድራጊው የኢትዮጵያ ሰራዊት የጦር ምርኮኞች የሆኑት የጣሊያን ተወላጅ በማረፊያነት የተመረጠው ቦታ ጣሊያን ሰፈር የሚለውን ስያሜ ማግኘቱ ይታወቃል እንደዚህም የ6 ኪሎ ሰፈር የአራት መንገዶች መገናኛ የሆነው አካባቢ 4 ኪሎ ሰፈር በሁለቱ ሰፈሮች መካከል ያለው አካባቢ ቆይቶ 5 ኪሎ ሰፈር የሚለውን ስያሜ ማግኘቱም ይታወቃል ሌላው በከተማዋ ከሚገኙት ዋና ሰፈሮች መካከል በከተማዋ ቀደምት ነዋሪዎች በሆኑት የኦሮሞ ተወላጅና የቦታ ስሞች የተሰየሙ ሰፈሮችን እናገኛለን ከነዚህም መካከል ጉለሌ ጎርደሜ ቀበና ኮተቤ የካ እንዲሁም ገርጂና ላፍቶ የተባሉት ሰፈሮች ለአብነት ይጠቀሳሉ ከነዚህም ሰፈሮች መካከል በቀበና ወንዝ ስም በተሰየመው ቀበና ሰፈር ከተገጠሙት ግጥሞች አንዱን እንመልከት ቀበና ለዋለ አራዳ ብርቁ ነው አራዳም ለዋለ ቀበና ብርቁ ነው እሱ ስላገናኘው ሴቶች ዘሮም ደግ ነው በሌላ ዘርፍ ከ1928 የጣሊያን ወረራና የ5 ዓመት ቆይታ ጊዜ አንዳንድ የአዲስ አበባ ቦታዎችና ሰፈሮች የጣሊያንኛ ስያሜ አግኝተዋል ከነዚህም መካከል መርካቶ የአገሬው ገበያ ፒያሳ የቀድሞ አራዳ ካሳንቺስ ካዛ ፖፖላሬና ካምቦሎጆ ዋናዎቹ ናቸው ካሳንቺስ ስያሜውን ያገኘው አዲስ አበባ በጣሊያን ይዞታ ስር በነበረችበት ጊዜ ለከፍተኛ የጣሊያን ሹማምንት መኖሪያ ቤቶች በሰራው የጣሊያን ኩባንያ ምህጻረ ቃል ሲሆን ካዛ ፖፖላሬ ደግሞ በዝቅተኛ ደረጃ ለሚገኙ ጣሊያናውያን ቤቶች በሰራው በካዛ ፖፖላሬ ኩባንያ ስም ነው ስያሜውን ያገኘው ካምፖ አሎጂዮ ኦፔራ ከሚለው ስም ሲሆን ይህ ማለት የሰራተኛ ካምፕ ማለት ነው እንዲሁም በከተማዋ በሚገኙ አብያተ ክርስቲያንና አጥቢያዎች የተሰየሙ ሰፈሮችም ሌላው ዋነኛ ዘርፍ ነው በዚህ ዘርፍ ከሚገኙ ሰፈሮች መካከል ተቀዳሚው ስፍራ የሚይዘው አራዳ ጊዮርጊስ ሰፈር ነው አራዳ በተለይም ከጣሊያን ወረራ ቀደም ባለው ጊዜ የአዲስ አበባ ኢኮኖሚ ማዕከል ከመሆኑ አኳያ በርካታ ማህበራዊ ክንዋኔዎች ያስተናግድ የነበረ ሰፈር እንደመሆኑ በስነ ቃል ብዙ ተብሎለታል ለአብነት ሱሪ ያለቀበት አይገዛም አዲስ ወይ አዲስ አበባ ወይ አራዳ ጊዮርጊስ እስኪ አራዳ ለውጣ ብርቱካን ባገኘ ትናንት ኮሶ ጠጣሁ ዛሬ መረረኝ ምን ነው ባደረገኝ ካራዳ ልጅ መሳ እንኳን ለገንዘቡ ለነፍሱ ማይሳሳ ያራዳ ዘበኛ ክብሬ ነው ሞገሴ በቸገረኝ ጊዜ የሚደርስ ለነፍሴ የሚሉት ይገኙባቸዋል በካልቾ ነበር ልማዳችን ታንጎና ማሪንጌ ነበር ዳንሳችን ሻምፓኝና ውስኪ ነበር መጠጣችን በዚህ ዘርፍ የሚመደቡ ሌሎች ሰፈሮች ደግሞ አማኑኤል ዮሴፍ ኪዳነ ምህረት ቀራኒዮ መድኃኔዓለም እና ቀጨኔ መድኃኔዓለምን ያካትታሉ እንደ አውሮፓውያን አቆጣጠር 1888 ዓመተ ምህረት የአድዋ ጦርነትን ድልና ከአዲስ አበባው ስምምነት በኋላ ጣሊያን እና ሌሎችም የአውሮፓ መንግስታት እና አሜሪካንም ጨምሮ የሀገራችንን ሉዓላዊነት በመቀበል ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት መስርተዋል በዚህ ሂደት በርካታ ሀገሮች የነዚህን ሀገሮች ፈለግ በመከተል ኤምባሲዎቻቸውን በአዲስ አበባ ከፍተዋል ከአዲስ አበባ በርካታ ሰፈሮች መካከል አንዳንዶቹ ስያሜያቸውን ያገኙት ከነዚህ ኤምባሲዎችና ቀደም ሲል ደግሞ ከሌጋሲዮኖች ነው ፈረንሳይ ሌጋሲዮን ሩዋንዳ ሰፈሮች ለዚህ ጥሩ ምሳሌ ናቸው በመጨረሻም ከአዲስ አበባ ሰፈሮች መካከል አንዳንዶቹ በታዋቂ የውጭ ሀገር ዜጎች ስም የተሰየሙ ናቸው ከነዚህ መካከል ቤኒን ሰፈርና ተረት ሰፈር ይገኙበታል ቤኒን ሰፈር ስያሜውን ያገኘው ከጣሊያን ወረራ በፊት ታዋቂ ነጋዴ በሆኑት የአይሁድ ተወላጅ ቤኒን ሲሆን ተረት ሰፈር ደግሞ ስያሜውን ያገኘው በአዲስ አበባ ከተከፈቱት ከመጀመሪያዎቹ ሆቴሎች አንዱ በነበረው በሆቴል ዳም ፍራንስ ባለቤት በሆኑት ፈረንሳዊ ሙሴ ቴርሲስ ስም ነው አበቃው አደረች አራዳ የኔ ብርቱካኔ የኔ ትጊዳ ገዳዬ 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 እሞትልሃለሁ አላልሽኝም ወይ እሞትልሃለሁ አላልሽኝም ወይ እንኳን ልትሞችልኝ አንቀላፋሽ ወይ እንኳን ልትሞችልኝ አንቀላፋሽ ወይ መች ይለቃልና ያራዳ